የራሷ በሽታ ሸፍና ነው እኔን የምታስታምመኝ። እኔ ሲበርደኝ እሷን ተገልጻ እኔን ታለብሰኛለች። እሷን ሲርባት እኔ አምጥታ ታጎርሰኛለች። በቃ በአላህ በተቻላችሁ መጠን የእናቴ ስትሉ አጨክኑብኝ። የእናቴ ስትሉ። ሰላም የኢትዮጵያ ሕዝብና ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን። ዛሬ የመጣ ነው ከምንም ጊዜ በላይ የእናንተ እገዛና የእናንተ ሼር የእናንተ ሰብስክራይብ በጣም ስለሚያስፈልገን ነው። ምክንያቱም እዚህ ጋር የምታያት እህታችን ከታመመች ብዙ ዓመት አልፏታል እና ከ10 ዓመት በላይ አልፏታል። ከ24 ሰዓት በላይ እዚህ ጋር ነው ልክ እንደምታዩት ተኝታ ነው የምታሳልፈው እና ያው መታከም እየቻለች በሕክምና ብር ማጣት ምክንያት ነው እዚህ ጋር ተኝታ እያሳለፈች ያለችው እና መታከም እየቻለች ነው በብር ምክንያት ነው እዚህ ጋር ተኝታ ያለችው። እዚህ ጋር የምታያት ደግሞ እናቷ ናት። በእሷ ምክንያት ብዙ ተሰቃይታለች እና አልቅሳ አልቅሳ ራሱ አይኗ ሊጠፋ ነው። ሁላችሁም እናንተ የምትችሉት እንድታግዙ ነው። ማገዝ ማትችሉ ደግሞ የእናንተ ይህን ቪዲዮ ሙሉ ማየት፣ ሼር ማድረግ፣ ሰብስክራይብ ማድረግ ቢያንስ ማገዝ የሚችል ሰው ጋር እንዲደርስ ያግዘናል። ሁላችሁም በደንብ ሼር ሰብስክራይብ እያደረጋችሁ ለውሱ አድርሱት። ያው አሁን ላይ ህንድ ሀገር ሄዳ ሰርጀሪ ተሰርታ መገጣጠሚያ 4 ቦታ መገጣጠሚያ ከዚህ ከዳሌዋና የጉልበቶቿ ሁለት አራት መገጣጠሚያ ቅየራ ተደርጎላት ህንድ ሀገር ሄዳ ሰርጀሪ ተሰርታ ታክማ ቆማ መራመድ እንደምችል ነግረውናልና ሕክምና ብሩ ደግሞ በጣም ብዙ ብር ነው፣ ከአቅም በላይ ነው። ሁላችሁም አቅማችሁ የምችሉት እንድታግዙ ነው። ማገዝ ማትችሉ ደግሞ ማገዝ የሚችል ሰው ጋር እንዲደርስ ሁላችሁም ሼር ሰብስክራይብ እያደረጋችሁ። የኢትዮጵያ ሕዝቦች እናንተ ፊት ያቀረብኩት ማንም ስለሌለኝ ነው። አጨክኑብኝ። ቆሜ መራመድ እፈልጋለሁ። ቆሜ መራመዴ እንደ ሰማይ ይርቆብኛል። ወላሂ ሌላ ነገር ከእናንተ ምንም አልፈልግም። ቆሜ እንድራመድ እርዱኝ። ሁሉም ሰው ቀላል የሆነው መራመድ የእኔ እንደ ሰማይ ይርቆብኛል። እናታችሁ በአላህ እናቴ ከዚህ ስቃይ አድኗት፣ እኔ ደግሞ ከዚህ መኝታ አድኑኝ። እሷ ከሌለች ሽንቴ እንኳን የሚያቀብለኝ ሰው የለም። በቃ እዚህ ጋር ነው ሁሉም ነገር የምጠቀመው፣ ሁሉም ነገር ማድረገው እዚህ ጋር ነው። በቃ በእናታችሁ እናቴ እኔም ከዚህ ስቃይ አድኑ። እናቴ በጣም እየተሰቃየች ነው በእኔ ምክንያት። አይኗ ራሱ ጠፍቶ ነበር። በቃ በአላህ በተቻላችሁ መጠን እርዱኝ። እናንተ አንድ ቀን ሻያችሁ ይዘላችሁ የእኔ መታከሚያ ብታደርጉልኝ፣ በቃ ሁላችሁ ባላችሁ ነገር ተባበሩኝ። ያው ልክ እንደምታዩት የምታስታምማት ሁሉም ነገር የምትንከባከባት ልክ እንደምታዩት እናቷ ናት እና ያለ እናቷ ደግሞ ማንም የላትም። የምታጸዳዳት ሽንቷን፣ ሁሉም ነገር የምትመገቡ እዚህ ጋር ባለችበት በተኛችበት የምትንከባከባት ያው እናቷ ናት እና ያው እሷ ከሌለች ደግሞ ማንም የላትም። እሷ አሁን ላይ ደግሞ እየደከመች ነው እና ሁላችሁም የምችሉትን እያገዛችሁ እናንተ አንዳንድ ቀን ሻይ የምትጠጡበትን ለእኛ ሁላችሁም አቅማችሁ የምችሉትን በቃ ታክማ ቆማ መራመድ እንድችል የምችሉትን እንድታግዙ። ቢያንስ ማገዝ ማትችሉ ደግሞ ሁላችሁም ይህን ቪዲዮ ሙሉ እያያችሁ እና ሼር ሰብስክራይብ እያደረጋችሁ ማገዝ ለሚችል ሰው ጋር ሁላችሁም እንድታደርሱት ነው እና ታክማ ቆማ መራመድ ብቻ ነው የምትፈልገው። ከእናንተ ደግሞ ምንም የሚቀንስ ነገር የለም። ይህን ቪዲዮ ሼር ሰብስክራይብ እያደረጋችሁ ለብዙ ሰው ብታደርሱ። የተያዝኩት ገና በልጅነቴ ነው። እዚህ ደረጃ እንኳን የደረስኩት ከሰው ስለሌለኝ ነው። ሰው ቢኖረኝ በትንሽ ነገር ሚድን የሚችል ነገር ነበር። ግን አሁን ድረሱልኝ፣ የባሰ ነገር እንዳይመጣብኝ። በእናታችሁ የኢትዮጵያ ሕዝቦች ተባበሩኝ። በእናታችሁ በቃ በአላህ በተቻላችሁ መጠን እርዱኝ። መንቀሳቀስ የምችለው ከወገቤ በታች መንቀሳቀስ አይችልም። እጄም ራሱ በደንብ አይታዘዝልኝም። ሁለቱም ቀኝ እጄና ግራ እጄ በደንብ አይታዘዙልኝም። በቃ ከዚህ የባሰ ነገር እንዳይመጣብኝ ተባበሩኝ። ሁላችሁ በተቻላችሁ መጠን እርዱኝ። አሁን ህንድ ሀገር ሄጄ መታከም እንደምችል ዶክተሮቹ ነግረውኛል። ይህ የሚሆነው በእናንተ እገዛ ነው። እኔ የሚያግዘኝ ማንም የለኝም። ወላሂ ከእናንተ በቀር ማንም የሚያግዘኝ የለኝም። በቃ በተቻላችሁ መጠን በእግሬ ቆሜ እንድራመድ እርዱኝ። በቃ አንድ ቀን እስኪ ቆሜ መራመድ እንድችል አግዙኝ። በአላህ ይዣችኋለሁ። በቃ ሁላችሁም በተቻላችሁ መጠን እርዱኝ። በአላህ አጨክኑብኝ። በቃ
መታከመው 4 ቦታዬ ነው ሰርጀሪ የሚሰራው። ብሩ ደግሞ ከእኔ ከአቅሜ በላይ ነው። በፍጹም ይቻል አይደለም። ስለዚህ እናንተ ተባበሩኝና ቆሜ እንድራመድ እርዱኝ። በቃ በተቻላችሁት መጠን ብሩ በጣም ከአቅሜ በላይ ነው። በእኔ አቅም የሚሆን አይደለም፣ በቤተሰቦች አቅም የሚሆን አይደለም። ስለዚህ እናንተ በተቻላችሁት መጠን እንድትረዱኝና እንድተባበሩኝ ነው። እናንተ ካገዛችሁ፣ እናንተ ከተባበራችሁ ቁሜ መራመድ እችላለሁ። ማይቻል ነገር ምንም የለም። ወላሂ ከአላህ እገዛ ጋር ማለት ነው። ማንኛውም ነገር አላህ ካላለው አላህ ካልፈቀደው አይሆንም። ግን አላህ ፈቅዶት እናንተ ተባብራችሁ ቆሜ መራመድ እችላለሁ። በቃ በአላህ ይሻቸዋለሁ። ቆሜ እንድራመድ እርዱ። በአላህ በቃ ቆሜ መራመድ በጣም ነው የምፈልገው። በጣም ከመጠን በላይ ማለት በቃ በተቻላችሁት መጠን እንድትረዱኝና እንድትባበሩኝ። ልክ እንደምታዩት ከልጅነቷ ጀምሮ ነው የጀመራት። እስካሁን ያው ሰው ባለማግኘቷ ነው እዚህ ደረጃ የደረሰው እና በትንሽ ነገር መዳን የሚችል ነበር፣ ያው ሰው ስለሌላት ነው። አሁንም ልክ እንደምታዩት እናቷ ብቻ ነው ያለቻት። በቃ እሷ ብቻ ነው ያለችው። እሷም ደግሞ ደክማለች። የምታጸዳዳት ሁሉም ነገር እሷ ናት። በቃ ሁላችሁም አቅማችሁ የሚችለውን የምችሉት እንድታግዙን ነውና ታክማ ቁማ መራመድ እንድትችል ሁላችሁም የአቅማችሁን የምችሉትን ማገዝ ማችሉ ቢያንስ ቪዲዮን አይታችሁ ሼር በማድረግ ኮሜንት በማድረግ ሰብስክራይብ በማድረግ ብዙ ሰው ጋር ተደራሽነት እንዲኖረው አድርጉ እና ማገዝ የምችሉ ደግሞ የምችሉትን አቅማችሁ የፈቀደውን የምችሉትን እንድታግዟት ነው እና እናንተ ትንሽ ብላችሁ እንትን የምትሉት እሷ ቁማ መራመድ እንድትችል ይረዳታል። ሁላችሁም የአቅማችሁ የምችሉትን እንድታግዙ ነው።